ጭንቀት አንዳንድ ሰዎችን በጣም ያወፍራል፣ አንዳንድ ሰዎችን በጣም ያከሳል፣ ጥቂቶችን ደግሞ ጀስት ባሉበት እንዲቆዩ ያደርጋቸዋልና ይሄ እንዴት ሊሆን እንደቻለ ነው ዛሬ የምነግራችሁ። ሰላም ባላለው አናቶሚስት ነኝ። ሰውነታችሁ እንዴት እንደተሰራና እንዴት እንደሚሰራ በማወቅና በመረዳት ጤናችሁን መጠበቅ የሚያስችሉ ቲፖችን ነው ይዤላችሁ የምመጣው። ሰውነታችን እንግዲህ ጭንቀት ውስጥ ሲገባ እነዚህን ሁለት ተቃራኒ ምላሾች እንዲሰጥ የሚያደርጉት ሶስት ዋና ዋና ምክንያቶች አሉ። የመጀመሪያው ጭንቀቱ ምን ያህል ከኛ ጋር ይቆያል የሚለው ነው። ሁለተኛው ደግሞ በዚህ በጭንቀት ጊዜ ሰውነታችን ውስጥ የሚመነጩ ሆርሞኖች ሲሆኑ፣ ሶስተኛው ደግሞ ጂን ወይም ደግሞ ከዘር የወረስነው የጄኔቲክ ሜካፓችን እነዚህ ማተር ያደርጋሉ ማለት ነው። በጭንቀት ጊዜ እንዴት ነው ክብደት መቀነስ የሚፈጠረው የሚለውን በመጀመሪያ እናያለን። ይሄ እንዴት ነው የሚሆነው? ብዙ ጊዜ ይሄ የሚያስጨንቀን ነገር ለአጭር ጊዜ ሲሆን፣ ለምሳሌ ወይ ፈተና ደርሶብን ወይ የስራ ኢንተርቪው ኖሮብን ወይ ደግሞ ድንገተኛ አደጋ ገጥሞን ብሬክአፕ ምናምን ስናደርግ እንደዚህ አይነት ነገሮች ሲፈጠሩ ጀስት ለሆነ ያህል አጭር ጊዜ ስለሆነ ሰውነታችን በዚህ ጊዜ በአጭር ጊዜ ስትረስ ውስጥ አድሬናሊን የሚባል ሆርሞን ነው በመጀመሪያ ስትረስ ያጋጥመን በዋናነት የሚያመነጨው ማለት ነው። ይሄ አድሬናሊን የሚባል ሆርሞን አንደኛ ምግብ መብላትን እንደ መጨረሻ ኦፕሽን ነው የሚያየው። አፒታይታችን ምናምን ሊዘጋ ይችላል። ሁለተኛ ባለንበት ይሄ ጊዜያዊ ስትረስ ምክንያት ምግብ ስኪፕ ልናረግ ሳንበላ ልናልፍ ትዝ ላይለን ሁሉ ይችላል፣ አይርበንም ምናምን። በዛ ላይ ደግሞ ሰውነታችን ይሄ ሜታቦሊክ አክቲቪቲያችን በጣም ሃይ ነው የሚሆነው። የልባችን ምት አክቲቪቲዎቻችን ምናምን በጣም ከፍተኛ ስለሆኑ በእነዚህ ምክንያቶች ከፍተኛ የሆነ የክብደት መቀነስ ሊኖር ይችላል ማለት ነው። ይሄ የጭንቀት ሲዝን ቶሎ የማይጠፋ ከሆነ ረጅም ጊዜ የሚቆይ ከሆነ ለምሳሌ ፋይናንሻል ኢሹ ሊሆን ይችላል፣ ከባድ የስራ ጫና ሊሆን ይችላል፣ ከባድ የሆነ ትዳር ሪሌሽንሺፕ ምናምን ሊሆን ይችላል፣ ወይም ደግሞ ይሄ ክሮኒክ የሚባሉ ህመሞች ከኛ ጋር ረጅም ጊዜ የሚቆዩ ህመሞች ሊሆኑ ይችላሉ። እንደዚህ አይነት ሁኔታዎች በሚፈጠሩበት ጊዜ ይሄ አድሬናሊን የሚባለው ሆርሞን ስራውን ወይም ቦታውን ለሁለተኛው የጭንቀት ሆርሞን ይለቃል which is ኮርቲሶል የሚባለው ማለት ነው። ይሄ ሆርሞን ደግሞ እንግዲህ ችግሩ ስትረሱ ከኛ ጋር እየቆየ ስለሆነ ምንድነው ማለት ነው የሚያደርገው ወደ ስቶር የማድረግ ስራ ይገባል ማለት ነው። ያሉትን ነገሮች የሚያገኛቸውን ነገሮች በሙሉ ወደ ፋት እየቀየረ ፋት ሴሎች ላይ ስቶር ያደርጋል። በተለይ ደግሞ እዚህ ሆዳችን አካባቢ ያሉ ፋት ሴሎች ላይ ስቶር ያደርግና ይሄ ቦርጭ ምንለው በጣም እየጨመረ ይሄዳል ማለት ነው። እሱ ብቻ አይደለም፣ ጡንቻዎቻችንን ራሱ ብሬክ ዳውን እያደረገ ጡንቻዎቻችንንም እየሰባበረ ወደ ፋት መልክ እየቀየረ ያስቀምጣቸዋል። ምክንያቱም በቃ የረጅም ጊዜ ጭንቀት ውስጥ ነን ያለነው። በቃ ለችግር ጊዜ የሚሆን ነገር ነው የሚያስበው አእምሯችን። ስለዚህ ስቶሬጅ ላይ ነው ፎከስ የሚደረገው ማለት ነው። ከዚህ በተጨማሪ ደግሞ ይሄ ስቶር የሚደረገው እንዳለ ሆኖ የሆነ ትንሽ ፕሌዠር ለማግኘት ወይም ደግሞ ሰውነታችን ሃፒነስ የምንለውን ነገር እንዲያገኝ አይምሯችን ጣፋጭ ነገሮችን ካርቦችን ምናምን ክሬቭ እንድናደርግ በቃ በጣም እንድንፈልግ ያረጋናል ማለት ነው። ስንጨነቅ ምናምን በጣም የምንበላ ሰዎች ካለን ወደን አይደለም፣ ይሄ በቃ ባዮሎጂ ነው እያስገደደን ነው ማለት ነው። ለምን የተወሰነ ያህል ዶፓሚን ሪሊዝ ይፈልጋል ሰውነታችን፣ የተወሰነ ደስታ ስሜት የሚሰጥ ነገር። እነዚህ ጣፋጭ ምግቦች፣ ካርቦች፣ ጃንኪ ነገሮች ደግሞ እነሱን ስንበላ የሚፈጥረው የራሱ የሆነ የደስታ ስሜት አለ። ይሄ ጃንክ ፉድ እና ካርብ እና ጣፋጭ ነገር ሹገር ብዙ መውሰድ ሲደመር የስቶር የማድረግ ካፓሲቲው መጨመር በአጠቃላይ ረጅም ጊዜ የሚቆይ ጭንቀት ውስጥ ስንሆን ሰውነታችን በጣም ብዙ ፋቶችን እንዲያጠራቅም ያደርጋል። በዛ ላይ ደግሞ መስል ጡንቻዎቻችን ብሬክዳውን ስለሚሆኑ የሰውነታችን ሜታቦሊዝም ወይም ደግሞ ኃይልን የመጠቀም አቅም ይቀንሳል ማለት ነው። በዚህ ምክንያት ውፍረት ይከሰታል ማለት ነው። ሌላው ሶስተኛው ያልኳችሁ ጂን በተፈጥሮ በዘር የሚመጣ የኮርቲሶል የማመንጨት መጠን አንዳንድ ሰው ብዙ ሊያመነጭ ይችላል በተፈጥሮ ማለት ነው። አንዳንድ ሰው ጥቂት ሊያመነጭ ይችላል፣ አንዳንድ ሰው ደግሞ ብዙ ሊያመነጭ ይችላል ማለት ነው። ከዚህ ጋር በተያያዘ ደግሞ ጭንቀት ውስጥ ስንሆን ብዙ ጊዜ እንቅልፍ ማጣት ይኖራል። እንቅልፍ ማጣት በራሱ ምን ያመጣል? ይሄ የረሃብ ሆርሞንን በጣም እንዲጨምር ያደርገዋል እና የጥጋብ ሆርሞንን ደግሞ እንዲቀንስ ያደርገዋል። ስለዚህ ጭንቀት ውስጥ ስንሆን እንቅልፍ ስለማንተኛ የረሃብ ሆርሞናችን ፒክ ሲያደርግ ብዙ እንበላለን። በዚህ ምክንያት
ዌት ጌን ሊፈጠር ይችላል ማለት ነው። ስለዚህ በተቻለ መጠን ያው በዋናነት አቮይድ ማድረግ ያለብን ዌት ጌንን ስለሆነ ይሄ ረጅም ጊዜ የሚቆይ ስትረስፉል ኮንዲሽን ውስጥ ስንገባ በቻልነው መጠን ስትረስን ማኔጅ ማድረግ አለብን ማለት ነው። ምግባችን ላይ በቻልነው መጠን ፕሮቲን ነገሮችን ለመመገብ መሞከር፣ እንቅስቃሴ ማድረግ፣ ዲፕ ብሪዝ ኤክሰርሳይሶችን መስራት፣ በተቻለ መጠን በቂ እንቅልፍ ለማግኘት መሞከር። እነዚህ ነገሮች በማድረግ ስትረስን ማኔጅ ማድረግ እንችላለን ማለት ነው። እኔ ፐርሰናሊ ትንሽ ስትረስ ውስጥ ሲሆን የምጨምር አይነት ሰው ነኝ። እናንተ ምን አይነት ሰው ናችሁ? እስቲ ኤክስፒሪየንሳችሁን ኮሜንት ሴክሽን ላይ ሼር አድርጉልኝ። ሰላምና ጤና እመኝላችኋለሁ። ባይ